ሰላም ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁኝ። ከዚህ በፊት የሚወጡ ኤግዚት ኤግዛም እና ሲዩሲ ጥያቄዎችን እያየሁ ነበር እና በጣም ተደጋጋሚ ብዙ ጊዜ የሚጠየቁ ጥያቄዎችን እያየሁ ነበር። ምናልባትም ቀላል ሊመስሏችሁ ይችላሉ፣ ነገር ግን በጣም ብዙ ጊዜ ተደጋግመው ስለሚመጡ በቀላሉ አቺቭ ታደርጋላችሁ ብዬ ስላሰብኩኝ ነው ወደ እናንተ ይዤ የመጣሁት ማለት ነው። ይህም ደግሞ ኢንክሉድ የሚያደርገው ኤዲዲ፣ ገስቴሽናል ኤጅ እና ስለ ጂቲፓል ኖቴሽን ይሆናል ማለት ነው። እነዚህን ነገሮች እንዴት ካልኩሌት እናደርጋለን፣ እንዴት አድርገን ነው በቀላሉ ፈተና ላይ የምንመልሳቸው የሚለውን ነገር ነው ይዤላችሁ የመጣሁት እና በሚገርም ሁኔታ 100% ሁሉም ኤግዚት ኤግዛም እና ሲዩሲ ፈተናዎች ላይ የማይቀሩ ጥያቄዎች ናቸው እና እነዚህን በደንብ አውቃችሁ ብትገቡ ለእናንተ ለኤግዚት ኤግዛም እና ለሲዩሲ ኤግዛማችሁ ማለት ነው ታተርፉበታላችሁ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። እያንዳንዱን ነገር አንድ ባንድ ለማየት እንሞክራለን። እናንተ ደግሞ ያው ካልኩሌሽን ስለሆነ እስክሪብቶና ወረቀት ይዛችሁ ጥያቄዎቹን ቀድማችሁ እኔ ከመስራቴ በፊት ቪዲዮውን እያስቆማችሁ አቴምፕት ብታደርጉ እና ብትለማመዱበት አሪፍ ነው ብዬ አስባለሁኝ። ቀጥታ ይዤላችሁ ወደ መጣው ነገር እንግባ። የመጀመሪያው ኤዲዲ ነው። ኤስቲሜትድ ዴት ኦፍ ዴሊቨሪ ነው። እንዴት ካልኩሌት እናደርጋለን የሚለውን ነገር እናያለን ማለት ነው። አሁን ኤዲዲ በሁለት አይነት መንገድ ካልኩሌት እናደርጋለን ወይም ደግሞ በሁለት አይነት መንገድ ይጠየቃል። ኤዲዲን ካልኩሌት ስናደርግ ኤዲዲ ካልኩሌሽን ላይ በሁለት አይነት መንገድ ይጠየቃል። አንደኛው በውጪዎች ሲስተም ወይም ደግሞ በግሪጎሪያን ካሌንደር ልትጠየቁ ትችላላችሁ። አብዛኛውን ጊዜ ይህንን በምትጠይቁበት ጊዜ ኔግሌስ ሩል ወይም ደግሞ እዚህ ማት ሜተድ የሚባለውን ፎርሙላ ተጠቅማችሁ በዚህ ካልኩሌት ታደርጋላችሁ። ሁለተኛው ደግሞ በኢትዮጵያን አቆጣጠር ሲሰጣችሁ እንዴት ካልኩሌት ታደርጋላችሁ የሚለውን ነገር ነው ይዤላችሁ የመጣሁት። የመጀመሪያው ኤዲዲን በፈረንጆቹ ወይም ደግሞ በግሪጎሪያን ካሌንደር ሲሰጠን የትኛውን ሜተድ ነው ተጠቅመን ካልኩሌት የምናደርግ የሚለውን ነገር እናያለን። ሞስት ኮመንሊ የምንጠቀመው ፎርሙላ ኔግሌስ ሩል ወይም ደግሞ ዘማት ሜተድ የሚባለው ነው። ፎርሙላውም ደግሞ ኤዲዲ ኢኳልስ ቱ ላስት ኖርማል ሚኒስትሪያል ፔሪድ ማይነስ 3 መንዝስ ፕላስ 7 ዴይስ ወይም ደግሞ ላስት ኖርማል ሚኒስትሪያል ፔሪድ ፕላስ 9 መንዝስ ፕላስ 7 ዴይስ ይሆናል ማለት ነው። ይህን ከሁለት አንድላቱን መጠቀም ትችላላችሁ። ወይም ደግሞ ማይነስ ያለበትን ፎርሙላ ወይም ፕላስ ያለበትን ፎርሙላ ከሁለት አንድላቱን የምትጠቀሙ እናንተ የሚመቻችሁ የምትጠቀሙ ሁለቱም ተመሳሳይ ነው የሚመጣው። ላስት ኖርማል ሚኒስትሪያል ፔሪድ ይሰጣችኋል። ከላስት ኖርማል ሚኒስትሪያል ፔሪዱ ላይ ከወሩ ላይ 3 ቀን ትቀንሳላችሁ፣ ከቀኑ ላይ ደግሞ 7 ቀን ትጨምራላችሁ ማለት ነው። ከወሩ 3 ወር መቀነስ፣ ከቀኑ ደግሞ 7 ቀን መጨመር። ይህንን አድርጋችሁ የምታመጡት ኤስቲሜትድ ዴት ኦፍ ዴሊቨሪ ይባላል ማለት ነው። በማን ፎርሙላ መሰረት? በኔግሌስ ሩል ወይም ደግሞ በማት ሜተድ መሰረት ኢዲዲው ይሆናል ወይም ደግሞ ትወልዳለች ተብሎ የሚታሰብበት ቀን ይሄ ኤክስፔክትድ ዴት ኦፍ ዴሊቨሪ የምንለውን እናመጣለን ማለት ነው። ይህንን በኤግዛምፕል እንየው። እዚህ ጋር የመጀመሪያ ኤግዛምፕል ተቀምጧል። 18 years old ግራቪዳቱ ፓራዋን ውመን presents for her first ANC. She reports regular 28 days cycle and her last normal menstrual period was September 9. What is her EDD? Calculated by Necklace rule ነው የሚለው። የቀድሞውን ፎርሙላ እንጠቀማለን ማለት ነው። አሁን እዚህ ጋር ላስት ኖርማል ሚኒስትሪያል ፔሪድ የተሰጠን ሴፕቴምበር 9 የተሰጠን ባይ ዲፎልት ዓመተ ምህረቱ አልተሰጠንም፣ ወሩና ቀኑን የተሰጠን ሴፕቴምበር 9 ተሰጥቶናል። በኔግሌስ ሩል መሰረት ይቺ እናት ትወልዳለች ተብሎ የሚጠበቅበት ቀን የትኛው ነው የሚለው ነው። ላይ ያየናትን ፎርሙላ ይችኛውን ፎርሙላ እንጠቀማለን። ላስት ኖርማል ሚኒስትሪያል ፔሪድ ማይነስ 3 መንዝስ ፕላስ 7 ዴይስ የሚለውን ፎርሙላ ተጠቅመን ካልኩሌት እናደርጋለን ማለት ነው። እኔ ከመስራቴ በፊት እናንተ ቪዲዮውን ፓውዝ አድርጉና
ለራሳችሁ ካልኩሌት አድርጋችሁ ወደ ምርጫው ትመጣላችሁ ማለት ነው። አሁን ለእናንተ ጊዜ የሰጠኋችሁ ካልኩሌት አድርጉና ያችኛዋን ላይ ያስቀመጥኩላችሁን ፎርሙላ ተጠቅማችሁ ካልኩሌት አድርጉና ወደ ምርጫው ትመጣላችሁ ማለት ነው። እናንተ እዚህ ላይ ቪዲዮውን ፓውዝ አድርጋችሁ ስሩ፣ እኔ ቀጥታ ወደ መልሱ ሄዳለሁ ማለት ነው። ሶ ማይነስ 3 መንዝስ ፕላስ 7 ዴይስ የሚለውን ፎርሙላ ተጠቅመን ካልኩሌት ስናደርግ ከሴፕቴምበር ላይ 3 መንዝስ ስንቀንስ ምን ይሆናል ማለት ነው? ጁን ላይ ያርፋል። ሴፕቴምበር ማይነስ 3 መንዝስ ጁን ላይ ያርፋል። ሶ ከቀኑ ላይ ደግሞ ቀኑ 9 ነው። 9 ሲደመር 7 16 ይሆናል ማለት ነው። ሶ በኔግሌስ ሩል መሰረት ይህች እናት ትወልዳለች ተብሎ የሚታሰብበት ቀን ጁን 16 ይሆናል ማለት ነው። ሶ ኤ ላይ ያለው ምርጫ መልስ ይሆናል። ነገር ግን እናንተ እኔ በሰራሁት ላይ አቢዩዝ እንዳትሆኑ በራሳችሁ ካልኩሌት እንድታደርጉት ጥያቄውን እንዳገኛችሁት ቪዲዮውን ፓውዝ እያደረጋችሁ ጥያቄዎቹ ጋር ተለማመዱ። ሌላኛው ኢዲዲን ካልኩሌት የምናደርግበት ወይም ደግሞ የምንጠየቅበት መንገድ ደግሞ በኢትዮጵያን ካሌንደር ነው። በኢትዮጵያን ካሌንደር ኢዲዲ ስንጠየቅ ኦልዌይስ አዌርድ መሆን ያለብን ሁለት ነገር ነው። የተጠየቅነው ጥያቄ ጳጉሜን ክሮስ ያደርጋል ወይስ ደግሞ አያደርግም የሚለውን ነገር በደንብ አድርገን መለየት መቻል አለብን። ምክንያቱም ጳጉሜን ክሮስ ሲያደርግና ጳጉሜን ክሮስ ሳያደርግ የምንጠቀመው ፎርሙላ የተለያየ ስለሆነ ማለት ነው። ብዙ ጊዜ ተማሪዎች የሚሸወዱበት አንድ ኮንስታንት የሆነች ፎርሙላ ይይዙና በዛች ፎርሙላ መሰረት ጳጉሜን ክሮስ ሲያደርግም በዛች መሰረት ስለሚሰሩ ሲሳሳቱ እናያለን ማለት ነው። ስለዚህ እናንተ በኢትዮጵያን ካሌንደር ተሰጥቷችሁ በዛ ካልኩሌት አድርጉ ስትባሉ ኦልዌይስ ጭንቅላታችሁ ላይ መምጣት ያለበት የመጀመሪያው ነገር ምንድነው? ይሄ ነገር ጳጉሜን ክሮስ ያደርጋል ወይስ ደግሞ አያደርግም የሚለውን ነገር ማየት መቻል አለባችሁ ማለት ነው። የመጀመሪያው ጳጉሜን ክሮስ የማያደርግ ከሆነ ኢፍ ጳጉሜ ኢዝ ኖት ክሮስድ ፎርሙላው ምን ይሆናል ማለት ነው? ላስት ኖርማል ሚኒስትሪያል ፔሪድ ፕላስ 9 መንዝስ ፕላስ 10 ዴይስ እንጠቀማለን ማለት ነው። ጳጉሜን ክሮስ የማያደርግ ከሆነ ኦልዌይስ የምንጠቀመው ፎርሙላ ላስት ኖርማል ሚኒስትሪያል ፔሪድ ፕላስ 9 መንዝስ ፕላስ 10 ዴይስ። ያ ማለት ከወሩ ላይ 9 ወር እንደምራለን፣ ከቀኑ ላይ ደግሞ 10 ቀን እንደምራለን። ያንን ከወሩ ላይ 9 ወር ደምረን ከቀኑ ላይ ደግሞ 10 ቀን ደምረን የሚመጣልን ቀን ኢዲዲ ወይም ደግሞ ኤክስፔክትድ ዴት ኦፍ ዴሊቨሪ ነው ማለት ነው። መቼ? ጳጉሜን ክሮስ የማያደርግ ከሆነ ኢፍ ጳጉሜ ኢዝ ኖት ክሮስድ ይችኛውን ፎርሙላ ላይ ያለቻት እንጠቀማለን ማለት ነው። በተቃራኒው ደግሞ ጳጉሜን ክሮስ የሚያደርግ ከሆነስ? ጳጉሜን ክሮስ የሚያደርግ ከሆነ ፎርሙላችን ከመጀመሪያው ጳጉሜን ክሮስ ከማያደርገው ፎርሙላ ትንሽ ይለያል ማለት ነው። ያ ማለት ከወሩ ላይ 9 ወር እንደምራለን ልክ እንደላይኛው ተመሳሳይ ማለት ነው። ነገር ግን ቫሪዬሽን የሚመጣው ከቀኑ ላይ ነው። ከቀኑ ላይ በተመሳሳይ እንደ ላይኛው ጳጉሜን ክሮስ እንደማያደርገው 10 ቀን አንደምር፣ 5 ወይም 4 ቀን እንደምራለን ማለት ነው። አሁን እዚች ጋር ደግሞ መያዝ ያለባቸው 5 ወይም 4 ስል ምን ማለት ነው? 5 ስል ጳጉሜ 5 የምትሆን ከሆነ ከቀኑ ላይ 5 እንደምራለን ማለት ነው። ጳጉሜ 5 የምትሆንበት ዓመተ ምህረት ላይ ቀኑ ላይ 5 እንደምራለን። ነገር ግን ጳጉሜ 6 በምትሆንበት ጊዜ ላይ ደግሞ ከቀኑ ላይ ምን እንደምራለን? 4 እንደምራለን ማለት ነው። ሶ ጳጉሜ 4 ነች ወይም ደግሞ 5 ነች፣ 4 ነች ወይም ደግሞ 6 ነች የሚለውን ነገር 5 ነች ወይም 6 ነች የሚለውን ነገር ማወቅ መቻል አለብን ማለት ነው። ጳጉሜ 5 ስትሆን የምንጨምረው 5 ነው። ጳጉሜ 6 ስትሆን ደግሞ የምንጨምረው 4 ነው ማለት ነው። ምክንያቱም በእኛ አቆጣጠር በ4 ዓመት አንድ ጊዜ ጳጉሜ 5 ማለት ጳጉሜ 6 ስለምትሆን ማለት ነው። ሶ ጳጉሜን ክሮስ የሚያደርግ ከሆነ ወሩ አይቀየርም፣ 9 ወር ነው እዛው የምንደምረው። ነገር ግን ቀኑ ላይ 5 ወይም ደግሞ 4 ልንደምር እንችላለን ማለት ነው። ጳጉሜ 5 ከሆነች 5 ቀን እንደምራለን። ጳጉሜ 6 ከሆነች ደግሞ 4 ቀን እንደምራለን ማለት ነው። ሶ ይችን ፎርሙላ በትክክል ይዛችሁ ጥያቄዎችን መስራት ይቻላል ማለት ነው። ወደ ኤግዛምፕሉ እንሂድ። ይችኛዋን ኤግዛምፕል እንጠቀማት። a 35 years old
gravida 5 para for women come to her first ANC. Her last normal menstrual period was on 5 to 2018. What is her EDD ይለናል። አሁን ቀኑን ካየነው በቀን 5 ሁለተኛው ወር 2018 ላይ በቀን 5 ሁለተኛው ወር 2018 ላይ ነው ላስት ኖርማል ሚኒስትሪያል ፔሪዮዷን ያየችው። ሶ ይህንን ቀን ስናየው ጳጉሜን ክሮስ አያደርግም። ይህች እናት ማክሲመም ኦፍ 40 ዊክስ እንኳን ብትሄድ 10 መንዝስ ብትሄድ ምንድነው ጳጉሜን ክሮስ ማድረግ አትችልም ማለት ነው። ሶ ጳጉሜን ክሮስ የማታደርግ ከሆነ ደግሞ የምንጠቀመው ፎርሙላ የትኛው ነው? 9 መንዝስ ፕላስ 10 ዴይስ የሚለውን እንጠቀማለን ማለት ነው። ከወሩ ላይ 9 ወር እንደምራለን፣ ከቀኑ ላይ ደግሞ 10 ቀን እንደምራለን። ሶ ቀኑ 5 ነው። ከ5 ላይ ስንደምራለን 10 እንደምራለን ማለት ነው። ጳጉሜን ክሮስ ስለማያደርግ 10 እንደምራለን። ስለዚህ ቀኑ 15 ይሆናል ማለት ነው። 9 ሶ ከወሩ ላይ ደግሞ 9 ወር እንጨምራለን። 2 ሲደመር 9 ስንት ይሆናል? 2 ሲደመር 9 11 ይሆናል። ዓመተ ምህረቱ አይቀየርም ጳጉሜን ክሮስ ስለማያደርግ ማለት ነው። ሶ መልሳችን የሚሆነው ቀን በቀን 15 11ኛው ወር 2018 ዓመተ ምህረት ላይ ትወልዳለች ተብሎ የሚታሰብበት ቀን ይሆናል ማለት ነው። ሶ ይችኛዋ ጳጉሜን ክሮስ ስለማታደርግ 9 መንዝስ ፕላስ 10 ዴይስ የምትላትን ፎርሙላ እንጠቀማለን ማለት ነው። ጳጉሜን ክሮስ የሚያደርግ ከሆነ a 35 years old gravida 5 para for women come to her first ANC. Her last normal menstrual period was on 5/5/2018. What is her EDD ነው የሚለው። አሁን ይችኛዋን ቀን ስናይ ማክሲመም ኦፍ 10 መንዝስ ስንደምርበት ጳጉሜን ክሮስ ማድረግ ማለት ጳጉሜን ክሮስ ያደርጋል። አሁን 5ኛው ወር ላይ በቀን 5ኛው ወር ላይ ላስት ኖርማል ሚኒስትሪያል ፔሪዮዷን ያየች እናት ምን ታደርጋለች? ጳጉሜን ክሮስ ታደርጋለች ማለት ነው። አሁን እዚህ ጋር ጳጉሜን ክሮስ ስታደርግ ኮንሲደር ማድረግ ያለብን ነገር ምንድነው? ይቺ ጳጉሜ 5 ነች ወይ 6 ነች የሚለውን ነገር ማየት አለብን። እዚህ ጋር በዚህኛው አመት 2018-19 ላይ ምንድነው ጳጉሜ ስንት ነች? ጳጉሜ 5 ነች። ምንም ስድስተኛ የሚገባበት የለም። ጳጉሜ 5 ነች። ሶ ጳጉሜ 5 ሲሆን የምንደምረው ፎርሙላችን ምን ይሆናል ማለት ነው? ከወሩ ላይ 9 ወር እንደምራለን፣ ከቀኑ ላይ ደግሞ ስንት እንደምራለን? 5 እንደምራለን ማለት ነው። ምክንያቱም ጳጉሜን ክሮስ ስለሚያደርግ። ስለዚህ መልሳችን የሚሆነው ምንድነው? ቀኑ 5 ነው። ከ5 ላይ ስንት እንጨምራለን? 5 እንጨምራለን 10 ይሆናል ማለት ነው። ከወሩ ላይ ደግሞ 5 ሲደመር 9 ስንት ይሆናል? 14 ይሆናል። 14 የሚባል ወር ግን የለን። ስለዚህ 14 የሚባል ወር ስለሌለን 14 ሲቀነስ 12 እናደርገዋለን። ምክንያቱም የኛ ወሮቻችን ስናቸው 12 ስለሆኑ 14 ሲቀነስ 12 ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ 2 ይሆንና አንድ አመት ወደዛኛው እንዘላለን። ወደ 2019 አንድ አመት እንዘላለን ማለት ነው። ስለዚህ መልሳችን የሚሆነው ምንድነው? በቀን 10 ሁለተኛው ወር 2019 ትወልዳለች ተብሎ የሚታሰብበት ቀን ይሆናል ማለት ነው። ሶ ጳጉሜን ክሮስ ሲያደርግ እና ጳጉሜ 5 ስትሆን በዚህ መሰረት ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ እናንተ እኔ ጥያቄዎቹን ዳይሬክትሊ ቀጥታ ታይምም ለመቆጠብ ስለምሰራ እናንተ ጥያቄዎቹን ባያችሁበት ቅጽበት ቪዲዮውን ፓውዝ አድርጋችሁ ጥያቄዎችን ካልኩሌት አድርጋችሁ የራሳችሁን መልስ ማስቀመጥ ትችላላችሁ ማለት ነው። ሶ ለዚህኛው ጥያቄ መልሱ ሊሆን የሚችለው ኤ ላይ የተቀመጠው በቀን 10 ሁለተኛው ወር 2019 ይሆናል ማለት ነው። ሶ በዚህ ቀን ትወልዳለች ተብሎ ይታሰባል። ወደ ገስቴሽናል ኤጅ ካልኩሌሽን ስንመጣ ደግሞ ፎርሙላው የሚሆነው ገስቴሽናል ኤጅ ኢኩቫለንት ቱ ቪዚትድ ዴት ማይነስ ላስት ኖርማል ሚኒስትሪያል ፔሪድ ኦቨር 7 ይሆናል ማለት ነው ፎርሙላችን። ቪዚትድ ዴት ምናልባት የመጣችበት ቀን አሁን ዛሬ ቁጭ ብለን ዛሬ ኤንሲ ላይ ቁጭ ብለን በዚህ ዕለት ቪዚትድ ዴቷ ቢሆን እና ወደ ኤንሲ ብትመጣ ቪዚትድ ዴት ምን ይዘው የዛሬውን ቀን ነው ሲቀነስ ላስት ኖርማል ሚኒስትሪያል ፔሪድ
ምንድነው ለመጨረሻ ጊዜ የወር አበባ ያየችበት የመጀመሪያው ቀን ሲካፈል ለሰባት ማለት ነው። ይቺ ማካፈሏ አጠቃላይ ቪዚትድ ዴት ሲቀነስ ኖርማል ሚኒስትሪያል ፔሪዮዱ ሲካፈል ለሰባት ነው የምናደርገው። ለሰባት የምናካፍለው ለምንድን ነው? ገስቴሽናል ኤጅ የምናስቀምጠው በዊክስ ስለሆነ ካልኩሌት አድርገን የምናመጣው የመጀመሪያው በቀን ነው የሚመጣው። ሶ ለሰባት እናካፍለዋለን። ሰባት ምንድነው አንድ ሳምንት 7 ቀን ስለሆነ ለሰባት እናካፍለውና በዊክስ እናስቀምጣለን ማለት ነው። ሶ መጨረሻ ላይ ደምረን ያመጣነውን ቀኑን ወደ 7 አካፍለን በዊክስ እናስቀምጣለን ማለት ነው። ሶ የገስቴሽናል ኤጅ ፎርሙላ ይሄን ይመስላል። በዚህ ፎርሙላ መሰረት ገስቴሽናል ኤጅ ካልኩሌት ማድረግ እንችላለን። አክቹአሊ ገስቴሽናል ኤጅ በሌላ መንገዶች ካልኩሌት የምናደርግበት መንገድ አለ። አሁን እኔ እያወራኋችሁ ያለሁት ኖርማሊ በመጣችበት ቀንና ላስት ኖርማል ሚኒስትሪያል ፔሪዮዷን በመጠቀም ካልኩሌት የምናደርግበት ወይ ነው። ግን ሌላ አማራጮች አሉ። ፎር ኤግዛምፕል አልትራሳውንድ በመጠቀም ገስቴሽናል ኤጅ ካልኩሌት ማድረግ እንችላለን። ኤርሊ አልትራሳውንድ በመጠቀም አይዘር ኤርሊ አልትራሳውንድ ሊሆን ይችላል። አይዘር ኦፍ በመጣችበት ቀን ያው ኢረሩ ቢኖርም እንኳን ካልኩሌት ማድረግ እንችላለን። ከዛ ውጭ ደግሞ ምንድነው ኩክኒንግ ዴት ተጠቅመንም አኩሬሲው ይቀንሳል እንጂ ኩክኒንግ ዴት ተጠቅመንም ገስቴሽናል ኤጅ ካልኩሌት ማድረግ እንችላለን። ነገር ግን እነዚህ ጥያቄዎች ይመጣሉ። አሁን ይሄ ከአልትራሳውንድ ጋር የተገናኙ ነገሮች ሳይሆን ገስቴሽናል ኤጅ እንዴት ነው ላስት ኖርማል ሚኒስትሪያል ፔሪዮድን ተጠቅመን ካልኩሌት የምናደርገው የሚለውን ነገር ጥያቄዎች ላይ ስለሚበዙ ማለት ነው በዚህ ፎርሙላ ካልኩሌት ማድረግ እንችላለን። እስኪ ኤግዛምፕል እንይ። A 35 years old gravida 5 para for woman come to her first ANC on 8/10/2018. Her last normal menstrual period was on 5/5/2018. What is her gestational age? ነው የሚለው። አሁን ይሄንን ካልኩሌት ስናደርግ ቅድም የነገርኳችሁ ፎርሙላ አለች። ቅድም የነገርኳችሁ ፎርሙላ ምንድነች? ቪዚትድ ዴት ሲቀነስ ላስት ኖርማል ሚኒስትሪያል ፔሪዮድ ሲካፈል ለሰባት አድርገን የምናመጣት ቁጥር ገስቴሽናል ኤጅ ነች። ሶ አሁን ስንቀንሰው ቪዚትድ ዴቷ መቼ ነው ማለት ፈርስት ኤንሲ ኮንታክት ላይ የመጣችው በ8ኛው ወር በቀን 8 10ኛው ወር 2018 ነው። ላስት ኖርማል ሚኒስትሪያል ፔሪዮዷ ደግሞ በቀን 5/5ኛው ወር 2018 ነው። ሶ ምንድነው ቪዚትድ ዴታችን የሚሆነው ይሄኛው ነው ማለት ነው። ሶ ከቪዚትድ ዴታችን ምን እንቀንሳለን? ላስት ኖርማል ሚኒስትሪያል ፔሪዮድ ሶ እንቀንሰው ከ8 ላይ ሲቀነስ 5 3 ይሆናል። 3 ሲደመር እንላለን። 3 ሲደመር ከ10 ላይ ሲቀነስ 5 ይሆናል። አሁን ይሄ 5 ወር ነው። በአንድ ወር ውስጥ ስንት ቀን አለ? 30 ቀን እየሰራን ያለነው በኢትዮጵያን ስለሆነ በአንድ ወር ውስጥ ስንት ቀን አለ? 30 ቀን አለ። ሶ 30 ሲባዛ በ5 ስንት ነው የሚሆነው? 150 150 ሲደመር እዚህ ጋር 3 አለችን አይደል? 150 ሲደመር 3 153 153 ለምን ለስንት እናካፍለዋለን? ለ7 153 ማለት ቀን ነው። 153 ቀን ሲካፈል ለ7 ይሆናል ማለት ነው። 153 ቀን ሲካፈል ለ7 ስንት ይሆናል? 21 ሳምንት ከ6 ቀን ይሆናል ማለት ነው። ሶ በዚህ ወይ ገስቴሽናል ኤጅን ካልኩሌት ማድረግ እንችላለን ማለት ገስቴሽናል ኤጅን ካልኩሌት ማድረግ እንችላለን። አይ ሆፕ ግልጽ ነው ብዬ አስባለሁ። ምናልባት ግር የሚላችሁ ከሆነ ይህን ነገር እደግምላችኋለሁ። ቪዚትድ ዴቱ የመጣችበት ቀን በቀን 8 10ኛው ወር 2018 ነው። ለመጨረሻ ጊዜ የወር አበባ ያየችበት የመጀመሪያው ቀን ደግሞ በቀን 5/5ኛው ወር 2018 ነው። ሶ ፎርሙላችን ምን ይላል? ቪዚትድ ዴት ሲቀነስ ላስት ኖርማል ሚኒስትሪያል ፔሪዮድ ሲካፈል ለ7 አድርገን የምናመጣው ቁጥር ገስቴሽናል ኤጅ ነው ይለናል ፎርሙላው። ሶ ከቀኑ ላይ ቀኑን እንቀንስ። አሁን ከ8 ሲቀነስ 5 ስንት ነው የሚሆነው? 3 ይሆናል።
3 ሲደመር እንላለን ቀን 3 ቀን ነች 3 ቀን ሲደመር ከወሩ ላይ ደግሞ ከ10ኛው ወር ላይ 5 እንቀንስ 10 ሲቀነስ 5 ስንት ይሆናል 5 ይሆናል 5 ማለት ግን ወር ነው በ5 ወር ውስጥ በእያንዳንዱ ወር ውስጥ 30 ቀናቶች አሉ ሶ 5 ሲባዛ በ30 ስንት ነው የሚሆነው 150 ይሆናል 150 ሲደመር 3 እዛች ጋር ያመጣናት 3 አለች 150 ሲደመር 3 153 ይሆናል 153ን በምን እናካፍለዋለን ለ7 እናካፍለዋለን 153 ሲካፈል ለ7 15 ሲካፈል ለ7 ሁለት ጊዜ 2 ሲባዛ በ7 14 ይሆናል አንድን እናወርዳለን 15 ሲካፈል 13 ሲካፈል ለ7 አንድ ጊዜ 1 ሲባዛ በ7 7 ከ13 ሲቀነስ 7 6 ይሆናል ሶ 21 ሳምንት ከ6 ቀን ይሆናል ማለት ነው እቺ ናት ገስቴሽናል ኤጇ 21 ዊክስ ፕላስ 6 ዴይስ ይሆናል ማለት ነው በዚህ ወይ ገስቴሽናል ኤጅን ካልኩሌት ማድረግ እንችላለን ማለት ነው ሌላኛው ደግሞ እዚህ ጂትፓል ኖቴሽን ወይም ደግሞ ግራቪዲቲ ተርም ፕሬግናንሲ ፕሪተርም ፕሬግናንሲ አቦርሽን እና ላይቭ በርዝ ነምበር ኦፍ ላይቭ በርዝ ብለን የምንጠራው ነው ጂትፓል ይባላል እንግዲህ ጂትፓል ኖቴሽን ወይም ደግሞ ጂትፓል ሲስተም ይባላልና ብዙ ጊዜ ጥያቄ ላይ ይመጣል ጂ ስታንድስ ፎር ግራቪዲቲ ኦር ነምበርስ ኦፍ ፕሬግናንሲ ማለት ነው ቲ ስታንድስ ፎር ተርም ፕሬግናንሲ ፒ ስታንድስ ፎር ፕሪተርም ደሊቨሪ ኤ ስታንድስ ፎር አቦርሽን ኤል ስታንድስ ፎር ላይቭ በርዝስ ኦር ነምበር ኦፍ ላይቭ በርዝስ ነው እቺን ነገር ከያዛችሁ የሚሰጣችሁን ሴናሪዮ በቀላሉ መስራት ትችላላችሁ ማለት ነው ሶ ጂትፓል ሲስተም ወይም ደግሞ ጂትፓል ኖቴሽን ስትጠየቁ በቀላሉ ሴናሪዮን አይታችሁ በዚህ ኦርደር መሰረት GTPAL በዚህ ኦርደር መሰረት መስራት አለባችሁ ማለት ነው እስኪ ኬስ ሴናሪዮን እንየው a woman presents to your office for prenatal care ወይም ደግሞ antenatal care ለantenatal care ወደ ኦፊሳችን መጣች ማለት ነው she has had 2 abortions ከዚህ በፊት ስንት አቦርሽን አላት 2 አቦርሽን ማለት ነው አሁን እዚሁ ጋር ግራቪዲቲውን ጨርሰን እንሂድ ግራቪዲቲ ነምበርስ ኦፍ ፕሬግናንሲ ማለት ነው ይቺ እናት 2 አቦርሽን አላት 2 ሲደመር 1 ኤክቶፒክ ፕሬግናንሲ አላት አሁንም ኤክቶፒክ ፕሬግናንሲው እንደምን ይቆጠራል እንደ ፕሬግናንሲ ይቆጠራል ሲደመር 1 እንላለን ሲደመር fetal demise at 37 weeks of gestation ምን አላት አንድ ፌተስ ሉዝ አድርጋለች 37ኛው ዊክስ ኦፍ ገስቴሽን ይሄም እንደ ፕሬግናንሲ ይቆጠራል ሲደመር 1 ሲደመር 3 ላይቭ በርዝስ አላት 3 ጊዜ ወልዳለች በሰላም ወልዳለች ማለት ነው 3 ላይቭ በርዝስ አላት ሲደመር 3 ይሆናል ዜን ምንድነው የምናደርገው የመጣችው ደግሞ ለምንድን ነው ለአንቲናታል ኬር ስለዚህ ፕሬግናንት ነች ማለት ነው አሁን ስትመጣም ፕሬግናንት ነች ማለት ነው ሲደመር 1 ይሆናል ማለት ነው ስለዚህ አጠቃላይ ስንት ይሆናል ማለት ነው 2 አቦርሽን አላት 2 ሲደመር 1 ኤክቶፒክ ፕሬግናንሲ አላት ሲደመር 1 ፌታል ለሚስ አላት ፌታል ለሚስ at 37 weeks ሲደመር 1 3 ላይቭ በርዝስ አላት ሲደመር 3 አሁን ፕሬግናንቱና ነው የመጣችው ሲደመር 1 አላት አጠቃላይ ስንት ይሆናል ማለት ነው 8 ይሆናል 2 ሲደመር 1 ሲደመር 1 ሲደመር 3 ሲደመር 1 አጠቃላይ 8 ይሆናል ስለዚህ ግራቪዲቲው G ስንት ሆነ ማለት ነው G 8 ሆነ ማለት ነው አሁን ወደ T እንሄዳለን T ማለት ምን ማለት ነው ተርም ፕሬግናንሲ ማለት ነው ተርም ፕሬግናንሲ ስለዚህ አንድ ምን አላት 37ኛው ሳምንት ላይ ፌታል ደሚስ አላት ስለዚህ 37ኛው ሳምንት አንድ ምንድነው ተርም ፕሬግናንሲ ነው ማለት ነው 1 ሲደመር ሌላ ተርም ፕሬግናንሲ ምን አላት 38ኛው ዊክስ ላይ በሲዛሪያን ሴክሽን ሰከንዳሪ ቱ ፌታል ዲስትረስ ዱሪንግ ሌበር
በሲዘሪያን ሴክሽን ወልዳለች። አሁን አውትካሙ ምን የሚሆን የሲዘሪያን ሴክሽኑ ኢንዲኬሽኑ ምን የሚሆን ግን 38ኛው ሳምንት ላይ አንድ ዴሊቨሪ ያላት ያ ማለት ምንድነው አንድ ተርም ፕሬግናንሲ ያለ ማለት ነው ሲደመር አንድ ከዚህ ውጪ የለም ተርም ፕሬግናንሲ ሁለት ነው ያለን አንደኛው 37ኛው ሳምንት ላይ ያጣችው ወይም ደግሞ ሉዝ ያደረገችው ልጅ ሁለተኛው ደግሞ 38ኛው ሳምንት ላይ በሲዘሪያን ሴክሽን የወለደችው ሶ ቲ ስንት ይመጣል ማለት ነው ሁለት ተርም ፕሬግናንሲ ሁለት አላት ማለት ነው ሶ ሶስተኛው ምንድነው ፒ ነው ፒ ማለት ደግሞ ፕሪተርም ዴሊቨሪ ማለት ነው ፕሪተርም ዴሊቨሪ የምንለው ከ37 ሳምንት በፊት የተወለደ ልጅ ማለት ነው አንድ ዴሊቨሪ 34 ሳምንት ላይ አላት 34 ሳምንት ላይ አንድ ዴሊቨሪ አላት አንድ ሁለተኛ ዴሊቨሪ ደግሞ የ5 ዓመት ልጅ 33ኛው ሳምንት ላይ የወለደችው ሌላኛው ፕሪተርም ዴሊቨሪ አላት ሲደመር አንድ አጠቃላይ ስንት ሆነ ሁለት ማለት ነው ስለዚህ ፒ ስንት ነው ፒ ሁለት ነው ቲ ሁለት ነው ጂ 8 ነው ማለት ነው ከዛ ውጪ ቀጣዩ ምንድነው የሚሆነው ኤ ነው አቦርሽን ስንት አላት ሁለት አቦርሽን አላት አንደኛ ሻሃድ ቱ አቦርሽንስ ኤንድ ዋን ኤክቶፒክ ፕሬግናንሲ ይላል አሁን ቱ አቦርሽን አላት አቦርሽኑ ዳይሬክትሊ የተሰጠን አቦርሽን አለ ዜን ዋን ኤክቶፒክ ፕሬግናንሲ አለ አሁን ኤክቶፒክ ፕሬግናንሲኑም እንደ አቦርሽን ስለምንቆጥረው ስንት ይሆናል ማለት ነው አጠቃላይ 3 ይሆናል ማለት ነው ሁለት አቦርሽን እና አንድ ኤክቶፒክ ፕሬግናንሲ እዚህ ጋር ማወቅ ያለባችሁ ነገር ኤክቶፒክ ፕሬግናንሲውን እንደ አቦርሽን ነው የምንቆጥረው ምክንያቱም ኤክቶፒክ ፕሬግናንሲ አይቀጥልም አቦርሽን ነው ሶ ሁለት አቦርሽን ሲደመር አንድ ኤክቶፒክ ፕሬግናንሲ 3 ማለት ነው አቦርሽን ላይ ስንት ይሆናል ማለት ነው 3 ይሆናል ማለት ነው አቦርሽን 3 አሁን የመጨረሻው ምንድነው ላይቭ በርዝ የመጨረሻው ላይቭ በርዝ እዚህ ጋር በቀጥታ ተሰጥቶና 3 ላይቭ በርዝ አላት ብሎናል ሶ ኤል ስንት ይሆናል ማለት ነው 3 ይሆናል ሶ ምርጫ ላይ ምን አለ ኤ ምን ይላል 7 2 2 3 3 ሪስፔክቲቭሊ ይላል አሁን 7 ማለት መጀመሪያ ላይ ተቀመጠው ምንድነው ሪስፔክቲቭሊ ስላለን ጂቲፓል ነው ጂቲፓል 7 ማለት ግራቪዲቲ ነው ግራቪዲቲው 7 አይደለም እኛ 8 ነው ያመጣ ነው ሶ ኤን እንጥለዋለን ማለት ነው ቢ ላይ ግራቪዲቲ ስንት ይላል 8 ይላል አው በትክክል 8 ነው ተርም ፕሬግናንሲ 2 አው በትክክል 2 ነው ፕሪተርም ዴሊቨሪ 2 ነው አው በትክክል 2 ነው ይነግረናል አቦርሽን 3 ነው አው በትክክል 3 ይነግረናል ላይቭ በርዝም 3 ነው ሶ መልሳችን ምን ይሆናል ቢ ላይ የተቀመጠው ይሆናል ማለት ነው ቢ ላይ የተቀመጠው ይሆናል አሁን እዚህ ዲ ላይ የተቀመጠው ምናልባት እናንተ ሊያሳስታችሁ ይችላል እንደ ኤክቶፒክ ፕሬግናንሲውን እንደ አቦርሽን ካልወሰዳችሁት አሁን እናንተ መልስ ብላችሁ ልትመልሱ የምትችሉት ምንድነው ዲ ነው ዲ ግን መልስ አይደለም የሚሆነው ቢ ነው ምክንያቱም ኤክቶፒክ ፕሬግናንሲን እንደ አቦርሽን ስለምንቆጥረው አቦርሽኑ እዚህ ጋር 3 ይሆናል ማለት ነው ይሄን ይመስላል ምናልባት ጥያቄዎች ካሏችሁ ኮሜንት ስር ማስቀመጥ ይቻላል ቪዲዮውን ከወደዳችሁት ይጠቅመናል ብላችሁ ካሰባችሁ ደግሞ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ለሌሎችም እንዲደርስ አድርጉ